ሰላም ለሁላችሁም ዛሬ በአስደናቂ ታሪክ መተናል። አዲስ ቻናል ስለሆነ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አብረታቱን። አሁን ወደ በቪዲዮ ከድህነት ወደ የዓለም ምርጥ ቦዲቢልደር የሮኒ ኮልማን አስገራሚ ታሪክ። በዓለም ላይ በጣም ኃይለኛ እና የተከበረ ቦዲቢልደር ማን ነው ብለን ብንጠይቅ ብዙ ሰዎች የሚጠሩት ስም ሮኒ ኮልማን ነው። ሮኒ ኮልማን በ1964 በአሜሪካ ሉዊዚያና ግዛት ተወለደ። በልጅነቱ ሀብታም አልነበረም። ቀላል ሕይወት የሚኖር ቤተሰብ ውስጥ ነበር ያደገው። ዓለምን ያስደነቀው የሮኒ ኮልማን ጥንካሬ። ሮኒ ኮልማን በቦዲቢልዲንግ ታሪክ ከነበሩት በጣም ጠንካራ ሰዎች አንዱ ነበር። የሰውነቱ መጠን ብቻ ሳይሆን የሚያነሳቸው ክብደቶችም ዓለምን አስደንቀው ነበር። በልምምዱ ወቅት ወደ 360 ኪሎ ግራም የሚጠጋ ስኳት በቀላሉ ይሰራ ነበር። እንዲሁም ከ360 ኪሎ ግራም በላይ ዴድሊፍት ያነሳ ነበር። ብዙ ሰዎች ማንሳት የማይችሉትን ክብደት እሱ በተደጋጋሚ ይለማመድበት ነበር። ሮኒ ኮልማን በውድድር ዘመኑ ከ130 ኪሎ ግራም በላይ የሚመዝን ሰውነት ነበረው። ነገር ግን እንደ ቀላል አትሌት በፍጥነት ይንቀሳቀስ ነበር። ይህ ጥንካሬ፣ ፍጥነትና ትልቅ ጡንቻ በአንድ ሰው ላይ መገኘታቸው እጅግ ያልተለመደ ነበር። ልምምድ ሲሰራ ሁልጊዜ ኩያህ ብረደይ እና ኩዋይረድ ዋይሄድ ቢያበይ በማለት ራሱን ያበረታታ ነበር። እነዚህ ንግግሮች ዛሬም በዓለም ዙሪያ በሚሊዮኖች የሚቆጠሩ የአካል ብቃት አድናቂዎች ይጠቀሙባቸዋል። ሮኒ ኮልማን 8 ጊዜ ተከታታይ የኦሎምፒያ ሻምፒዮን በመሆን በቦዲቢልዲንግ ታሪክ ውስጥ የማይረሳ ስም አስቀምጧል። ብዙዎችም እስከ ዛሬ ድረስ ከሁሉ ታላቁ ቦዲቢልደር ብለው ያወድሱታል። ከትምህርቱ በኋላ የአካውንቲንግ ዲግሪ አግኝቶ ሥራ ለማግኘት ብዙ ተቸገረ። በመጨረሻ የፖሊስ መኮንን ሆኖ መስራት ጀመረ። በዚያን ጊዜ ነበር ሕይወቱን የሚቀይረው ነገር የተከሰተው። አንድ የጂም ባለቤት አካሉን አይቶ የቦዲቢልዲንግ ውድድር እንዲሞክር ጋበዘው። ሮኒ በመጀመሪያ ውድድሩ አሸነፈ። ከዚያ በኋላ ቀን ከፖሊስ ሥራ፣ በሌሊት ደግሞ በጂም በጣም ከባድ ልምምድ ያደርግ ነበር። ብዙ ሰዎች ሲደክሙ፣ እሱ ግን ተጨማሪ ክብደት ይጨምር ነበር። በ1998 በመጀመሪያ ጊዜ ሮኒ ኮልማን በሚያስደንቅ ጉልበቱ ታዋቂ ነበር። ከ800 ፓውንድ በላይ ስኳት ያደርግ ነበር። ይህም ብዙ ሰዎች ሊያስቡት እንኳ የማይችሉት ክብደት ነው ልምምድ ሲያደርግ። ነገር ግን ይህ ሁሉ ያለ ዋጋ አልመጣም። ከባድ ልምምዱ በጀርባውና በወገቡ ላይ ከፍተኛ ጉዳት አደረሰ። ብዙ ቀዶ ጥገናዎች አድርጓል እና ዛሬ በገዛ መራመድ ቢያስፈልገውም አሁንም ሰዎችን ለጥንካሬና ለትጋት ያነሳሳል። የሮኒ ኮልማን ታሪክ አንድ ትልቅ ትምህርት ይሰጠናል። የት እንደተወለድን አይደለም የሚወስነው፣ ለሕልማችን ምን ያህል እንደምንሠራ ነው። ድህነት፣ ችግር እና ድካም ቢኖርም በጽናት ሰርቶ የዓለም ታሪክ ውስጥ ስሙን አስመዝግቧል። እርሶስ የሮኒ ኮልማንን ጽናት እንዴት ታዩታላችሁ? አስተያየታችሁን ከታች ጻፉ እና እንደዚህ ያሉ አስገራሚ ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረግ አትርሱ። አሁን ደግሞ ያለውን ጥንካሬ በቪዲዮ እንመልከት። On my ship, boss man. I got this, yo. ሮኒ ኮልማን ለወጣቶች የሰጠው ትልቅ ምክር። ሮኒ ኮልማን 8 ጊዜ የኦሎምፒያ ሻምፒዮን በመሆን በቦዲቢልዲንግ ታሪክ ውስጥ ስሙን አስመዝግቧል። ይሁን እንጂ ሰዎች ከጡንቻው በላይ የሚያስታውሱት የሕይወት ምክሩ ነው። ሮኒ ሁልጊዜ ስኬት በአንድ ቀን አይመጣም፣ በየቀኑ የምታደርገው ትንሽ ጥረት ነው አንድ ቀን ትልቅ ውጤት የሚያመጣው በማለት ይመክራል። በሕይወት ምንም አይነት ስኬት ለማግኘት ትዕግሥት፣ ተከታታይ ጥረት እና ጠንካራ ፍላጎት እንደሚያስፈልግ ያምናል። ሌላው የሚሰጠው ምክር ራስን ከሌሎች ጋር አታወዳድር የሚለው ነው። ዛሬ ከትናንት የተሻልክ ከሆነ ያ እድገት ነው ይላል። የሌሎችን ስኬት በማየት ተስፋ ከመቁረጥ ይልቅ ከራስ ጋር ተወዳደር ብሎ ያበረታታል። በተጨማሪም ጤናን ከማንኛውም ስኬት በላይ አስፈላጊ መሆኑን ያሳስባል። እሱ ራሱ በጣም ከባድ ክብደቶችን በማንሳቱ ምክንያት ብዙ የጀርባና የወገብ ችግሮች አጋጥመውታል። ስለዚህ በብልህነት ስልጠና ስሩ፣ ሰውነታችሁን አድምጡ፣ ጉዳት እንዳይደርስባችሁ ተጠንቀቁ በማለት ይመክራል።
ሮኒ ኮልማን በብዙ ጊዜ አሸናፊዎች ተስፋ አይቆርጡም፣ ተስፋ የሚቆርጡ ሰዎችም አያሸንፉም የሚል መልእክት ያስተላልፋል። ይህ መልእክት በስፖርት ብቻ ሳይሆን በትምህርት፣ በንግድና በሕይወት ውስጥ ላሉ ሁሉ የሚጠቅም ትልቅ ትምህርት ነው። ስለዚህ ከሮኒ ኮልማን ታሪክ የምንማረው አንድ ነገር አለ። ታላቅ ህልም ካለህ በየቀኑ ለእሱ ሥራ፣ በችግር ጊዜ አትቁም እና ከሁሉም በላይ ጤናህን ጠብቅ። ይህ ነው ለረጅም ጊዜ የሚቆይ እውነተኛ ስኬት። ቀጣይ እንዲሰራላችሁ የምትፈልጉት ታዋቂ ሰው ኮመንት ላይ